as it flew over 8,000 miles from Johannesburg to London. The survivor was discovered unconscious in the undercarriage of the aircraft on Thursday morning. 2015 ምሽት ላይ ቦይንግ 747 አውሮፕላን ወደ እንግሊዝ ለማቅናት ከጆሃንስበርግ ኦአር ታምቦ ዓለም አቀፍ አየር ማረፊያ ሲነሳ የአውሮፕላኑ ሞተሮች የሚፈጥሩት ድምፅ ባልተለመደ ሁኔታ ከፍተኛ ነበር። በውስጡ ባለው ክፍል ከ300 በላይ የሚሆኑ ተሳፋሪዎች ተደላድለው መቀመጫቸውን ይዘዋል። በዚሁ አውሮፕላኑ የጎማ መከለያ ስር ተደብቀው ለመጓዝ የወሰኑ ሁለት ተስፋ የቆረጡ ቴምባና ካርሊቶ የተባሉ ወጣቶች መኖራቸውን ግን ማንም አልጠረጠረም። የእነዚህ ሕገወጥ ተጓዦች ግብ ቀላል ነበር፤ በድብቅ ወደ ለንደን መድረስና አዲስ ሕይወት መጀመር። ቀጥሎ የተከሰተው ግን ከእምነት በላይ ነበር። አውሮፕላኑ መሬት ለቆ ሲነሳ ጎማ ወደ ውስጥ በመመለሱ የነቴምባ መደበቂያ ቅዝቃዜና ጨለማ ወረሰው። የሙቀት መጠኑ ወደ -60 ዲግሪ ሴልሺየስ ዝቅ በማለቱና የኦክሲጅን መጠንም እጅግ በመቀነሱ እያንዳንዱ ትንፋሽ ሜርኩሪ እንደመሳብ ተሰማቸው። ሰውነታቸው ተኮማተረ፣ እይታቸው ደበዘዘ። እናም እያንዳንዷ ደቂቃ ሞትን እየጎበኙ የመመለስ ያህል ነበር። በዚያ ለሁለት ሰው በማትበቃ መደበቂያ ውስጥ ወደ 40,000 ጫማ በሚጠጋ ከፍታ ላይ ቴምባና ጓደኛው ንቃተ ህሊናቸው እየተሰወረ አንድ ሴኮንድ እንደ አንድ ቀን ረዝሞባቸው በስቃይ ጉዞውን ገፉት። ሰዓቱ በገፋ ቁጥር ስቃዩ እየበረታ ሄደ። ነገር ግን ድህነትን ለማምለጥና በእንግሊዝ ወደፊት ሕይወታቸውን ለመገንባት የሚመጣውን ለመቀበል ስለወሰኑ ሁሉንም ስቃይ ተቋቋሙ። ወደ ዋናው ካቢን ወይም ክፍል ስንመለስ በረራው የተለመደ ነበር። ተሳፋሪዎች ያወራሉ። የበረራ አስተናጋጆች ድካምን በሚያስረሳ ፈገግታ ታጅበው ምግቦችን ያቀርባሉ። የበረራው ቡድን ደግሞ ወደ እንግሊዝ የሚወስደውን የ11 ሰዓት ጉዞ ለማጠናቀቅ እየተዘጋጀ ነው። ነገር ግን በዚህ ሁሉ መሃል ከእግራቸው በታች ጸጥ ያለ ድራማ እየተከናወነ መሆኑን አያውቁም ነበር። ይህ በእንዲህ እንዳለ በተጨናነቀው የጎማ መከለያ ውስጥ ቴምባና ካርሊቶ የብረት ምሰሶዎችን አጥብቀው በመያዝ ሰውነታቸውን በጣም በሚያሰቃይ ሁኔታ በመጫን እያንዳንዱ የልብ ምት እንደ መዶሻ ምት ይሰማቸው ነበር። የነበሩበት የጎማ መከለያ ክፍል ሙቀቱ ትንሽ ከፍ ሲል እንደደረሱ በማመን ቴምባ በሹክሹክታ ደረስን ሲል ለካርሊቶ አበሰረው። ከዚያም ወዲያው በኦክሲጅን እጥረት ሁለቱም ራሳቸውን ሳቱ። አውሮፕላኑ ወደ ለንደን እየተቃረበ ሲመጣ የጎማ ማቀፊያው ክፍል ሙቀቱ በመጠኑ ጨመረ። ይህም የሆነው ጎማ በመውረዱና የሃይድሮሊክ መስመሮቹ መስራት በመጀመራቸው ነበር። ከዚያም ጎማ ሙሉ ለሙሉ ሲወርድ ቴምባና ካርሊቶ የገደል አፋፍ ላይ እንደመቀመጥ ስለተጋለጡ አሰቃቂ ነገር ተፈጠረ። ካርሊቶ የአውሮፕላኑ የጎማ ማቀፊያ ጫፍ ላይ ራሱን ስቶ በመጓዝ ላይ ስለነበር ሬችማንድ በምትባል ለንደን ደቡባዊ ክፍል ውስጥ በሚገኝ አንድ ሕንፃ ላይ ወደቀ። ከ500 ሜትር ከፍታ ላይ ስለወደቀ አደጋውን መቋቋም ባለመቻሉ ወዲያው ሞተ። ቴምባ የጎማ ማቀፊያ ኋለኛው ክፍል ውስጥ ራሱን ስቶ ስለነበር ከአውሮፕላኑ ላይ ሳይወድቅ በተአምር ቀረ። አውሮፕላኑ ለንደን ሲደርስ የአየር ማረፊያ ሰራተኞች ከጎማ መከለያ ውስጥ ያገኙት ሲሆን ሲመለከቱት በሕይወት የሚተርፍ አይመስልም ነበር። እናም ሕይወቱን ለማትረፍ ወዲያው ወደ ሆስፒታል ተወሰደ። ነገር ግን በሆስፒታሉ ውስጥ ሐኪሞች ቴምባ እጅጉን አደገኛ በሆነ መንገድ ተጉዞ በሕይወት መትረፉ እንቆቅልሽ ሆነባቸው። ምክንያቱም ወደ 40,000 ጫማ በሚጠጋ ከፍታ ላይ ለ11 ሰዓት ያለ በቂ ኦክሲጅን በሕይወት መቆየቱ እውነታን የሚጻረር ነበር። ቴምባ ሆስፒታል ሲደርስ አፍንጫውና እጆቹ ላይ ከመቁሰሉም በላይ የመስማት ችሎታው ተጎድቶ ነበር። ሳምባውና አንጎሉ በኦክሲጅን እጦት እጅጉን ተጎድተዋል። የአውሮፕላን ጎማው ወደ ማቀፊያው ሲመለስ ቀኝ እግሩን ክፉኛ ስለጨፈለቀው ዳግም ላይራመድበት ተጎዳ። ሆኖም በጆሃንስበርግ ጎዳናዎች ላይ ለበርካታ ዓመታት ያሳለፈው ችግር ጥንካሬን ስላጎናጸፈው በርካታ ጉዳቶችን ቢያስተናግድም በሕይወት መትረፍ ችሏል። ከበርካታ ወራት በኋላ ቴምባ ተሻለው።
ጓደኛው ካርሊቶ የት እንዳለ መጠየቅ ጀመረ እና ሐኪሞች ካርሊቶ እንደሱ ዕድለኛ እንዳልነበረና አስክሬኑ በሪችመንድ በሚገኝ ሕንፃ ጣሪያ ላይ መገኘቱን ነገሩት። ቴምባ በጣም ልቡ ተሰበረ። እናም እሱና ጓደኛው የመረጡት መንገድ ምን ያህል አደገኛ እንደነበር ተረዳ። የቴምባ አደገኛ የአውሮፕላን ጉዞ በዓለም ላይ ትልቅ ዜና ሆነ። ባለሙያዎች የፊዚክስ ሕግን የጣሰ ነው በማለት ተደነቁ። ምክንያቱም አብዛኞቹ ተሳፋሪዎች አውሮፕላኑ ጎማ ወደ ውስጥ ሲገባ ይደፈጠጣሉ ወይም ደግሞ በብርድና በኦክስጅን እጥረት አውሮፕላኑ በተነሳ በጥቂት ደቂቃዎች ውስጥ ይሞታሉ። የቴምባ ግን ተቃራኒ ነበር። ቴምባ በዓለም ዙሪያ ከተመዘገቡት መሰል ክስተቶች ውስጥ በማለፍ 20 በሕይወት ከተረፉ ሰዎች መካከል ረጅም ሰዓት በመጓዝ የሚስተካከለው አልተገኘም። ለወራት ያህል በማገገም ላይ ከቆየ በኋላ ወደ አገሩ ቢመለስ እስር እንደሚጠብቀው በመግለጽ በእንግሊዝ ውስጥ የመኖሪያ ፈቃድ እንዲሰጠው ጥያቄ ያቀረበ። የእንግሊዝ ሆም ኦፊስ ያለበትን ሁኔታ ከግምት ውስጥ በማስገባት በአገሩ እንዲቆይ ፈቀደለት። በዚህም ቴምባ በለንደን ለተወሰነ ጊዜ መኖር የጀመረ ሲሆን የበጎ አድራጎት ድርጅቶች ሕይወቱን እንዲገነባ በርካታ እርዳታ አደረጉለት። ዛሬ ቴምባን ስንመለከት የተቀየረ ሰው እናያለን። ፊቱ ላይ ያሉት ጠባሳዎች ትውስታዎችን ይዛሉ፣ ነገር ግን አይኖቹ በዓላማ ያበራሉ። አሁን ሰዎች መሰል ነገሮችን እንዳይሞክሩ ያስተምራል። ስለ ተሻለ የስደተኞች ድጋፍና የአየር ማረፊያ ደህንነት ዙሪያ ለማስተማር በለንደንና በጆሃንስበርግ መካከል ይጓዛል። የቴምባ ታሪክ የሰው መንፈስ በተስፋ ሲመራ ማንኛውም ነገር መቋቋም እንደሚችል ያስተምረናል። ውድ ተመልካቾቻችን ከድህነት ለማምለጥ እንዲህ ያለ አደገኛ ውሳኔ ተወስናላችሁ? ሐሳባችሁን ከታች አካፍሉን። ተመሳሳይ አስደናቂ ታሪኮች መመልከት ከፈለጉ አሁኑ ሰብስክራይብ አድርጉና ቤተሰብ እንሁን። ቸር ሰንብቱልን።